ቢጊነሮችን ቢጊነር የሚያስብላቸው አንድ መሰረታዊ ችግር አለ። እስቲ ሁለቱም ቪዲዮዎች አይተን እንመለስ። እንዳልኳችሁ ያ የሚለያቸው ነገር ስሙዝነስ ነው። ቢጊነሮች ስሙዝነስ ይቀራቸዋል፣ ፕሮፌሽናሎች ደግሞ ስሙዝነስን ማስተር አድርገውታል። በተለይ ደግሞ እንደ ዴቪንጃቶ አይነት የቪዲዮ ኤዲቲንግ ስታይል ላይ ማለት ነው፣ አኒሜሽን ያለበት ሞሽን ግራፊክስ ያለበት ላይ ቢጊነሮች እና ፕሮፌሽናሎች የሚለዩት በስሙዝነስ ነው። ስሙዝነስ ምን ማለት እንደሆነና እንዴት እንደምታስተካክሉት በዚህ አጭር ቪዲዮ እናያለን። ስክሪኑ ላይ እንደምትመለከቱት ይሄኛው ቪዲዮ የመጀመሪያዎቹን 3 እስከ 5 ሰከንድ ነው። እንደምትመለከቱት የገቡት ቴክስቶችና አኒሜሽኖች ስሙዝነስ ይቀራቸዋል። ስሙዝነስ ማለት ፍሎውን የጠበቀ ነው። ለምሳሌ ቀጥ ቀጥ ማይል ማለት ነው። ቀጥ ቀጥ የሚል አኒሜሽኑ ቁርጥ ቁርጥ የሚል የሆነ እንደዚህ አይነት ቪዲዮ ከሆነ ሪጂድ ወይም ስቲፍ ይባላል። ስሙዝ የሆነ አኒሜሽን ደግሞ የሚባለው ሞሽኑ ኮንቲኒቲ ሲኖረው ነው። እዚህ ጋር የገቡት ቴክስት አኒሜሽኖች እንደምትመለከቱት ከታች ወደ ላይ ስላይድ አፕ አኒሜሽን ነው በየወርዱ ማለት ነው። እነሱ ቀጥ ነው የሚሉት ወዲያው እንደቆሙ ማለት ነው። ከዛ በኋላ ያሉትንም አኒሜሽኖች ብትመለከቱ እነዚህም ወዲያው ያቆማሉ፣ ወዲያው ቀጥ ይላሉ ማለት ነው። ያንን ነገር ብታስተካክሉ ከቢጊነር ሌቭል ከፍ ትላላችሁ ማለት ነው። ሌሎች ፓርትም ላይ ላሳያችሁ። ለምሳሌ ተመልከቱ እዚህ ጋር ማለት ነው። እዚህ ጋር እነዚህ ባውንስ አኒሜሽኖች ሲገቡ በጣም ለትንሽ ሰከንድ ነው ባውንስ አኒሜሽኖች ያሉት ማለት ነው። እነዛን ሰፋ ብታረጉና ትራንዚሽን እስካለበት ድረስ ማለት ለምሳሌ ከዚህ በኋላ ይሄኛው ከታየ በኋላ ወደዚህ ነው ቀጥታ የሚገባው። ስለዚህ ይሄኛው ሲል ላይ እስኪገባ ድረስ አኒሜሽኑ መቆም የለበትም፣ ሞሽኑ መቆም የለበትም ማለት ነው። ያ ነው ስሙዝነስ ማለት። ግን ደግሞ እዚህ ጋር መጀመሪያ ላይ ያየነው ቪዲዮ ላሳያችሁ። ቴክስት አኒሜሽኑን ልብ በሉ፣ ሌሎች አኒሜሽኖችም ያቸው ተመልከቱት በደንብ። ልክ ወደ ላይ እስኪሄድ ድረስ አላቆምም። እነዚህ ባውንስ እያደረጉ ነበር። ይሄኛው ባውንስ ያ የመጀመሪያው ባውንስ አድርጉ ከጨረሰ በኋላ እንኳን እነዚህ ባውንስ እያደረጉ ነበር። ሞሽናቸው አልቆመም ማለት ነው። ከዛ ወደ ቀጣይ አኒሜሽን ያልፋል ማለት ነው። ማለትም ወደ እሷ እዚህ ጋር ማስከት ትራንዚሽን ተጠቅመዋል። ማስከት ትራንዚሽኑን በነገራችን ላይ ቪዲዮ ሰርች ይላችኋለሁ። እሱን ካላያችሁት እዚህ ጋር ገብታችሁ ማየት ትችላላችሁ። ዲስክሪፕሽን ቦክስ ላይም አላችሁ። ስለዚህ ያንን ለማስተካከል ምን ማድረግ አለባችሁ የሚለውን እኔ በየትኛውም ሶፍትዌር ብትሰሩ ይሄኛውን ነገር ከጠበቃችሁ አንድ ስቴፕ ከፍ ትላላችሁ። በእርግጠኝነት 100% እርግጠኛ ነኝ የምነግራችሁ ማለት ነው። እዚህ ጋር የራሴ ቪዲዮ አለ። በራሴ ቪዲዮ በቴክስት መጀመሪያ በቴክስት አኒሜሽን እና ከዛ በአይከን አኒሜሽን ደግሞ እንዴት ማስተካከል እንደምትችሉ እናያለን። እዚህ ጋር ቴክስት አስገብቻለሁ። ቴክስቱን ሴንተር እናደርገዋለን። በጣም ረጅም ቴክስት ነው፣ ትንሽ ልቀንሰው። እሺ ትንሽ ሶስ እንጨምርበት። እሺ እዚህ ጋር ቴክስት አኒሜሽናችን ሰርተናል። ስላይድ አፕ አኒሜሽን ደግሞ ልጨምርበት ባይ ወርድ ማለት ነው። እንደምታዩት ከዚህ ወደዚህ ቴክስት አኒሜሽናችን ይገባል። አሁን ይሄን አኒሜሽን ስትጠቀሙ አንደኛ ሎንግ አስ ፖሲብል እንዲሆን ነው ማድረግ ያለባችሁ። ለምሳሌ አይ ኤዲት ዚስ ቪዲዮ ዚስ ኩል ሳምፕል ቪዲዮ ከዛ በኋላ ፎር ኤ ፖቴንሻል ክላይንት ነው የሚለው። ቀጣዩ የምናገረው ቃል እስኪገባ ድረስ አኒሜሽኑን እስከ መጨረሻው ድረስ ነው የምታደርጉት ማለት ነው። አሁን እዚህ ጋር ስላይድ አፕ አኒሜሽናችን እንደምታዩት ከዛኛው አንጻር ቀጥ እያለ አይደለም የሚቆመው በየቴክስቱ ማለት ነው፣ በየወርዱ ይልቁንም እስከ መጨረሻው ድረስ ኪፍሬሙን እስኪያልቅ ቪዲዮ እስከሚለው ድረስ ስናገር ማለት ነው። እስከዛ ድረስ ነው ያደረኩት። ከዚህ በኋላ ኢዝ ማድረግም ትችላላችሁ። እሱንም ስታደርጉ ግን ኪፍሬሙ የመጨረሻው ኪፍሬም እስከ መጨረሻው መሆን አለበት ማለት ነው። በዛ መንገድ ማድረግ አኒሜሽናችሁን ስሙዝ እንዲሆን ማድረግ ትችላላችሁ። ለምሳሌ ሌላ ደግሞ ኩል አኒሜሽን ደግሞ እኔ ለምሳሌ እነዚህን ባውንስ አኒሜሽኖች በሼፕ ብቻ እንስራቸው። እሺ ሼፕ ክሬት እናደርጋለን። ያው ለመማሪያ ስለሆነ ብዙም ዲዛይን ላይ ትኩረት አላደርግም። ከዛ ያው ሲኩዌንስ እናደርጋቸዋለን። ሲኩዌንስ ለማድረግ በነገራችን ላይ ኮንትሮል እና አልት ነክታችሁ በማክቡክ ላይ እንደሆነ ባላቅም
እንደዚህ ማድረግ ትችላላችሁ ማለት ነው። ግን መጀመሪያ ከዚህ ወደዚህ ነው የምፈልገው ወይም ከዚህ ወደዚህ። እሺ አሁን እዚህ ጋር ባውንስ አኒሜሽንን ተመልከቱት። ይሄኛው ታች ይደብን። እንደዚህ ካደረጋችሁ በኋላ ለምሳሌ እዚህ ጋር ትራንዚሽኑ ስድስተኛ ሰከንድ ላይ ነው የሚገባው እንበል። ከዛ ባውንስ እያደረጉ ሁሉም ጨረሱ። ከዛ ቆሙ። ኢቭን 2 ሰከንድ እንኳን ብትሆን ብዙ ባይቆም ጥሩ ነው። ስለዚህ ምንድነው ማድረግ ያለባችሁ? ወይ ሌላ አኒሜሽን መጨመር። ለምሳሌ እነዚህን ሁሉ ነል ኦብጀክት ላይ ታያይዙና ከዛ ስኬል ተጨምሩበታላችሁ ማለት ነው። ልክ ይሄኛው የመጨረሻው ባውንስ አድርጎ ከቆሙ በኋላ ወይ ዙም ኢን ወይ ዙም አውት እንዲኖረው ማድረግ ማለት ነው። በኢዝ ወይም ያለ ኢዝም ትችላላችሁ። ግን ያለ ኢዝ ስለሚያስጠላ በዚህ እናደርጋለን። ከዛ ኪፍሬሙን ከዚህ ጀምሮ እናደርገዋለን ማለት ነው። አሁን እነዚህ ሁሉ ቢጨርሱም ሞሽን አልቆምም ማለት ነው። ሞሽን አለ ማለት ነው። ስለዚህ ያ ነው ስሙዝነስ የሚባለው ማለት ነው። ስለዚህ ሁልጊዜ ቪዲዮአችሁ ላይ እነዚህ ነገሮች ብታደርጉ መልካም ነው። ሌላ ምሳሌ ለምሳሌ እዚህኛው ቪዲዮ ላይ ተመለከታችሁ። ቅድም ያልኳችሁ ማለት ነው ቴክስት ስታስገቡ ጥሩ ነው። አሁን ቴክስቱ ሲገባ ግን እነዚህ 3 ቪዲዮዎች ሲገቡ እዚህ ጋር ያሉት ማለት ነው እነዚህ 3 ቪዲዮዎች ሲገቡ ከግራ ወደ ቀኝ ፖዚሽን ተጠቅመው ነው ያስገቡት። ግን ሞሽኑ በጣም ስሙዝ አይደለም፣ ሪጅድ ነው፣ ወዲያው ነው የሚቆመው። ስለዚህ ምን ማድረግ ነው ያለባችሁ? ለምሳሌ እነዚህ ቪዲዮዎች ሼፕ ናቸው ብላችሁ አስቡ። 3 ሼፖች ማለት ነው ላሳያችሁ። በቃ እነዚህ 3ቱ ሼፖች ቪዲዮዎች ናቸው ብላችሁ አስቡ። ከዛ አንከር ፖይንታቸውን እናስተካክልና በጋራ ነው ያስገባቸው። እኛም በጋራ እናስገባቸዋለን በአንድ ላይ ማለት ነው፣ ለየብቻ ሳይሆን። ከዛ እዚህ ጋር ወደ ውጭ እናደርገዋለን። አሁን የእሱን ሪክሬት እናደርግ ብንል አንደኛ ኢዝ የለውም። እንዴት ነው መሰላችሁ? ወዲያው ነው ያስገባቸው እንደዚህ ማለት ነው። እንደዚህ አይነት ነገር እንደዚህ ሲሆን ስሙዝነሱን ያጣል። ስለዚህ ምንድነው የምታደርጉት? ኪፍሬሙን አንደኛ ሎንግ ታደርጉታላችሁ። ከዛ በኋላ ኢዝ ትጠቀማላችሁ F9 በመንካት። ከዛ ይሄኛው ስፒድ ግራፍ ላይ መሆኑን ቼክ አድርጉ። ከዛ ማርክ ታደርጉና እኛን ወደ ጎን ታደርጓታላችሁ ማለት ነው። ይሄ ፈጣን ያደርግላችኋል። ከዛ እንደዚህ ይገባል ቪዲዮቹ ማለት ነው። አሁን እንደዚህ ሲሆን ስሙዝ ነው። ስለዚህ ያ ነው ልዩነቱ። ቪዲዮአችሁን ቢጊነር የሚያስብለው ደግሞ ሌላው ነገር ምንድነው? ኢንና አውት አኒሜሽን ብዙ ጊዜ ኤዲተሮች ቢጊነር ኤዲተሮችና ፕሮፌሽናሎችን ይለያቸዋል። ለምሳሌ እዚህ ጋር ተመልከቱ። ሶሻል ሚዲያ የሚለው ቴክስት ገባ። ሲወጣ ግን ዝም ብሎ ነው የወጣው። እነዚህ ነገሮች በእርግጥ ላይት ሊክ አለው፣ ግን ላይት ሊኩ ሳይገባ ነው የወጣው አንደኛ። ከዛ በኋላ ደግሞ ላይት ሊኩ ያሳያል። ስለዚህ ምንድነው ማድረግ ያለባችሁ? ላይት ሊክ እንኳን ብትጠቀሙ ነጭ በሚሆንበት ሰዓት ነው ሁሉን ነገር መቁረጥ ያለባችሁ ማለት ነው። ስለዚህ ኢንና አውት አኒሜሽን መጠቀም አለባችሁ። ለምሳሌ እዚህ ጋር ቴክስታችን አለ፣ ያስገባነው ቴክስት። ሌላ ቴክስት ማስገባት ከፈለግን ኢቭን አኒሜሽን መጠቀም ካልፈለጋችሁ በጣም በማያስታውቅ መልኩ ቶሎ ያኛው ቀጣዩ ቴክስት መግባት አለበት። አሁን ይሄኛው ቶሎ ወጥቶ ወዲያው አልገባም። ስለዚህ ይሄኛውን ኦቨርላፕ ታደርጉትና ልክ በሚወጣበት ሰዓት ላይ ይሄኛው እየገባ መሆን አለበት። ሲታይ ቅር መሰኘት የለባችሁ ማለት ነው። ይሄኛው አልሰራ ካለ ደግሞ የማያምር ከሆነ ደግሞ ለዚህኛው አውት አኒሜሽን ተጨምሩለታላችሁ። አይዘር ፌድ አውት ሊሆን ይችላል። ለምሳሌ ፌድ አውት መጠቀም እንችላለን። ሰከንዱን ዲዩሬሽኑን ቀንሰን ማለት ነው። እንደዚህ ሆኖ ከዛ በኋላ ቀጣዩ እንዲገባ ማለት ነው። ስለዚህ ያንን ማድረግ መቻል አለባችሁ። ትራንዚሽን ላይ ሞር ፎከስ አድርጉ። ትራንዚሽን ስትጠቀሙ ፕሮፌሽናል መሆን አለበት ማለት ነው። ለዛሬ ቪዲዮ ይሄ ነበረ። ሳስ አኒሜሽን ላይ የሚጠቀሙት አንድ የሚገርም ትራንዚሽን አለ፣ ማች ከት የሚባል ትራንዚሽን። ስለሱ ያወራሁበት ቪዲዮ አለ፣ ገብታችሁ ተመልከቱት። በሌላ ቪዲዮ እንገናኛለን። ቻው።